ሰላም እንዴት ናችሁ? በዛሬው ቪዲዮ ደግሞ DHCP ሰርቨር እንዴት እንደሚሰራ በሲስኮ ፓኬት ትሬሰር ለማየት እንሞክራለን። ኦኬ እንግዲህ DHCP ሰርቨር በአንድ ኔትወርክ ላይ ሊሆን ይችላል። ለተለያዩ መሳሪያዎች፣ ለፕሪንተር፣ ለስልኮች፣ ለኮምፒውተሮች ዳይናሚካሊ አይፒ የሚሰጥልን ሲስተም ነው ማለት ነው። እሱ እንዴት ይሰራል የሚለውን በዚህ ቪዲዮ እናያለን ማለት ነው። እንግዲህ አይፒ አድሬስ በሁለት መንገድ ይሰጣል። ስታቲካሊ ይሰጣል ኤንድ ኦር ማኑዋሊ እና በዲኤችሲፒ ሰርቨር አማካኝነት ይሰጣል። እንግዲህ ያለ ዲኤችሲፒ ኢንተርኔትን ማሰብ በጣም አስቸጋሪ ነው ማለት ነው። ዲኤችሲፒ ሰርቨር ባይኖር እያንዳንዱን ዲቫይስ አይፒ አድሬስ እኛ ስታቲካሊ እንሞላለን ማለት ነው። ይሄ ደግሞ ፍጹም የማይቻል ለመስራት በጣም የሚከብድ ነው ማለት ነው። ስለዚህ በዲኤችሲፒ ሰርቨር አማካኝነት ግን ለዲቫይሶች በቀጥታ መስጠት እንችላለን ማለት ነው። ኦኬ ስለዚህ ይሄን ለመስራት በመጀመሪያ ሰርቨር ወስዳለሁ። አንድ ሰርቨር አመጣለሁ ኤንድ ስዊች ያስፈልገኛል። አንድ ስዊች ያስፈልገኛል። ሎክ ኮምፒውተሮች ያስፈልጉኛል። በጣም በዛ ያሉ ኮምፒውተሮች ብለን እናስብ። ተመልከቱ፣ በርካታ ኮምፒውተሮች አሉ ብዬ ላስብ። ስለዚህ እነዚህን በኬብል ማገናኘት ይጠበቅብኛል። እያንዳንዱ ኮምፒውተር ባለ 24 ፖርት ስለሆነ እንግዲህ በጣም በርካታ ዲቫይሶች ቢኖሩ ብለን ብናስብ በዚህ መንገድ እንሰጣለን። ለሰርቨራችን አይፒ እንሰጣለን ማለት ነው። ስለዚህ ሰርቨራችን ልክ እንደ አንድ ኤንድ ዲቫይስ ስለሆነ ሰርቨራችን ግዴታ ምን ያስፈልገዋል? አይፒ አድሬስ ያስፈልገዋል ማለት ነው። እሱን አይፒ እንሞላለን። ክላስ ሲ ነው ብለን እናስብ። ላይክ 11 ብዬ ልሰጠው እችላለሁ። ዲፎልት ሰብኔት ማስክ በራሱ ይሞላልኛል። ኦኬ ከዛ ይሄን ከጨረስኩ በኋላ ወደ ሰርቪስ ነው የምገባው። ሰርቪስ ላይ እንግዲህ በጣም በርካታ ሰርቨሩ ሊሰጣቸው የሚችሉ ሰርቪሶች እዚህ ውስጥ ተዘርዝረውልኛል ማለት ነው። እኔ የምፈልገው ምንድነው? ዲኤችሲፒ ሰርቨር ነው። ዲኤችሲፒ ሰርቨር ነው ኢኔብል ማድረግ የፈለኩኝ። እንግዲህ አዲስ ፑል ያስፈልገኛል፣ ፑል ኔም ያስፈልገኛል ማለት ነው። ለምሳሌ የፑል ኔሜ ሰርቨር ፑል የሚል ተሰጠ ማለት ነው። ፑል ማለት እንግዲህ የምን ያክል አይፒዎች ሬንጅ መወሰንበት ማለት ነው። ከዚህ እስከዚህ ለምሳሌ 10 ኮምፒውተሮች ካሉኝ 10 ኮምፒውተሮችን በዲኤችሲፒ ሰርቨር አማካኝነት አይፒ የማድል ከሆነ አንድ ፑል ያስፈልገኛል ማለት ነው። እሱም ፑል በዚህ መንገድ ይሞላል። ስታርት አይፒ አድሬስ ይላል። ከስንት ጀምሬ ልስጥልህ ማለት ነው። እዚህ ጋር ከስንት ጀምሬ ልስጥልህ ነው እያለኝ አለ። ከ10 ጀምረ ስጥልኝ ብለዋለሁ። ምን ያክል ዩዘር ልስጥልህ ለምን ያክል እያለኝ ነው። ወደ 512 ነው የሚያሳይ። እኔ ላይክ 10 ዩዘሮች ስጥልኝ ብዬ ሴት አደረኩለት ማለት ነው። ኦን አደርጋለሁ ሰርቪሱን እዚህ ጋር ኤንድ ምን አደርጋለሁ? ሴቭ አደርጋለሁ ማለት ነው። እዚህ ጋር እንደምታዩት ስታርቲንግ አይፒ አድሬስ ስንት ይላል? ከ10 ይላል ማለት ነው። ከ10 ጀምሮ ይሰጣል ማለት ነው። ስለዚህ ወደ ኤንድ ዲቫይሶች ሄጄ ይሄን ቼክ አደርጋለሁ ማለት ነው። ይሄን እመለሳለሁ። ኦኬ ወደ ኤንድ ዲቫይስ ልምጣና ወደ ፒሲ ዋን ልምጣ። ፒሲ ዋን ላይ መጣው፣ ዴስክቶፕ ላይ መጣለው። አይፒ ኮንፊግሬሽን እዚህ ጋር ምን ይላል? ዲኤችሲፒን ስጫን ተመልከቱ፣ አያችሁት? 12 ሰጠልኝ ማለት ነው። ከ10 ጀምረን ውስጥ ያልኩለት 12ን ሰጠልኝ ማለት ነው። እስኪ እዚህ ጋር ልምጣ። እዚህ ጋር ስመጣ ዲኤችሲፒ ተመልከቱ 13ን ሰጠልኝ ማለት ነው። እዚህ ጋር ብመጣ ተመልከቱ ዴስክቶፕ አያችሁት? ዲኤችሲፒ ሰርቨርን ኦን ሳደርግ ባይ ዲፎልት ራሱ አይፒ እየሰጠልኝ ነው ማለት ነው። በዚህ መንገድ
መስራት ይቻላል። ሌሎችን በዚህ መንገድ እንግዲህ በጣም በርካታ ሚሊየንስ ኦፍ ዲቫይስ ቢኖር ለሚሊየንስ ኦፍ ዲቫይስ ስታቲካሊ እኛ አይፒ አድሬስ መስጠት በጣም ከባድ ነው ማለት ነው ለእያንዳንዱ ዲቫይስ። ስለዚህ እሱ እንዳይሆን ምን ይሆናል ማለት ነው በዲኤችሲፒ ሰርቨር አማካኝነት በዚህ ሲስተም ለዲቫይሶች፣ ለፕሪንተሮች፣ ለስልኮች በሙሉ አይፒ አድሬስ በዚህ መንገድ ማደል ይቻላል ማለት ነው። በቀላል ምሳሌ ወደ አንድ ካፌ ወይም ዋይፋይ ያለበት ተቋም ብንሄድ ኢንተርኔት በምናበራበት ጊዜ ምን ይላል? ኦብቴኒንግ አይፒ አድሬስ ይላል። ኦብቴኒንግ አይፒ አድሬስ ማለት ከዲኤችሲፒ ሰርቨሩ አይፒ አድሬስ ሴት እንዲደረግለት እየጠየቀ ነው ማለት ነው። ስለዚህ ከዛ የተቀበለውን ይወስዳል ማለት ነው። ይህን ሲሙሌሽን ቼክ ማድረግ እንችላለን። ኦኬ ተመልከቱ፣ ቼክ እናድርግ። አንድ ሳምፕል ፓኬት እንላክ፣ ወደዚህ እንላክ ብለን እናስብ። ሲሙሌሽኑን እንመልከት። ተመልከቱ። አያችሁት? ዳታውን በትክክል ወደ ፒሲ ከፒሲ 7 ወደ ፒሲ 1 ዳታውን በትክክል መለሰልኝ ማለት ነው። እዚህ ጋር እንደምታዩት ፕሮግረስ ላይ ነው ያለው። አክኖሎጂ እያደረገ ነው። በትክክል ለመድረሱ አክኖሎጂመንት እየጠየቀ ነው ማለት ነው። አያችሁት? በትክክል ሰክሰስፉል እያለ ነው ማለት ነው እዚህ ጋር እንደሚታየው። ስለዚህ በዚህ መንገድ ማየት እንችላለን ማለት ነው። ሶ ዲኤችሲፒ ሰርቨር በዚህ መንገድ ይሰራል። ጥቅሙ እንደነገርኳችሁ ነው ማለት ነው። ሶ ይሄን ፔጅ ፎሎ አድርጉ፣ ሰብስክራይብ አድርጉ። ታንክ ዩ ፎር ሊስኒንግ።